ደቀ መዛሙርቱ ወደ ኢየሱስ ቀርበው ፋሲካን ትበላ ዘንድ ወዴት ልናሰናዳልህ ትወዳለህ አሉት። እርሱም ወደ ከተማ ከገሌ ዘንድ ሄዳችሁ መምህር እንዳለ ጊዜ ቀርቧል፣ ከደቀ መዛሙርቴ ጋር ከአንተ ዘንድ ፋሲካን አደርጋለሁ በሉት አለ። ደቀ መዛሙርቱም ኢየሱስ እንዳዘዛቸው አደረጉ፣ ፋሲካንም አሰናዱ። በመሸም ጊዜ ከ12ቱ ደቀ መዛሙርቱ ጋር በማዕድ ተቀመጠ። ሲበሉም እውነት እላችኋለሁ ከእናንተ አንዱ እኔን አሳልፎ ይሰጣል አለ። ኢየሱስ ክርስቶስ ይህንን በተናገረ ቅጽበት የነበረውን ድባብ ዳቪንቺ በስዕል ለማስቀመጥ ችሏል። በጣሊያን ሚላን ከተማ በቅድስት ማሪያ ዴሌ ግራትሲ ገዳም ግድግዳ ላይ የተሳለው ይህ ስዕል 4.6 ሜትር ቁመት፣ 8.8 ሜትር ርዝማኔ አለው። እንደ አውሮፓውያን አቆጣጠር 1494 ዓ.ም የተጀመረው ይህ ስዕል በአንድ ዓመት ያልቃል ተብሎ ሲጠበቅ ዳቪንቺ ግን ከ3 እስከ 4 ዓመት ፈጅቶበታል። ይህንን ድንቅ ሥራ በሚስልበት ወቅት በዚያው ገዳም ውስጥ የሚማር አንድ ወጣት መነኩሴ ነበር። ይህ መነኩሴ ማቴዮ ባንዴሎ ይባላል። በገዳሙ ውስጥ ይኖር ስለነበር ስዕሉ ወደሚሳልበት የምግብ አዳራሽ በነፃነት በመግባት ሊዮናርዶ እንዴት እንደሚስል በአይኑ የመመልከት እድል ነበረው። ባንዴሎ ጸሐፊ የነበረ ሲሆን ካሳተማቸው ታሪኮች መካከል በአንዱ መግቢያ ላይ በወጣትነት እድሜው ሳለ በአይኑ ያየውን እውነታ እንዲህ ሲል አስፍሮታል። ዳቪንቺን ብዙ ጊዜ ደጋግሜ እንዳየሁት ከሆነ በጠዋት መጥቶ ስዕሉ ወደሚሳልበት መሰላል ላይ ይወጣ ነበር። ከፀሐይ መውጫ ጀምሮ እስከ ምሽት ድረስ ምግቡንም ሆነ መጠጡን ሙሉ በሙሉ ረስቶት ብሩሹን ከእጁ ሳይጥል ያለማቋረጥ ሲል ነበር። በመቀጠልም ለሚቀጥሉት 2፣ 3 ወይም 4 ቀናት ብሩሹን ጨርሶ አይነካውም ነበር። ምንም ሳይሰራ ከ1 እስከ 2 ሰዓት በስዕሉ ፊት ለፊት ቆሞ ስዕሉን ይመለከት ነበር። እንዲሁም መሳል በፈለገ ጊዜ ፀሐይ በበረታችበት በቀትር ሰዓት ከተቀመጠበት ቤተ መንግሥት ተነስቶ በቀጥታ ወደ ገዳሙ ሲመጣ ይችዋለሁ። መሰላሉ ላይ ይወጣና በስዕሉ ላይ 1 ወይም 2 ጊዜ ብቻ በቀለም ብሩሹ ነካ ያደርግና ወዲያውኑ ጥሎት ወደ ሌላ ቦታ ይሄዳል። እንዲህ ሲል ጸሐፊው ያስረዳናል። ዳቪንቺ ፊቶቹን ዝም ብሎ በአእምሮ ፈጥሮ መሳል አይወድም ነበር። ይልቁንም ጥበቡ በዙሪያው ባለው በእውነተኛው ዓለም ላይ የተመሰረተ እንዲሆን ይፈልጋል። ከቀበቶ ላይ የምትታሰር ከሱ የማትለይ ትንሽዬ ኬስ ማስታወሻም ነበረችው። በፍሎረንስ እና በሚላን ገበያዎች፣ አደባባዮችና ጎዳናዎች ላይ በሚራመድበት ወቅት ለየት ያለ አፍንጫ፣ ወጣ ያለ መንጋጋ ቅርጽ ወይም ደግሞ ልዩ መልክ ያለው ሰው ካጋጠመው በድብቅ እየተከታተለ በትንሹ ማስታወሻው ላይ ይስላቸው ነበር። በጊዜው የነበሩት ጸሐፊዎች እንደሚናገሩት ከሆነ በአካባቢው የሚኖሩ ገበሬዎችንና ሰራተኞችን ወደ ቤቱ ለትልቅ ግብዣ ይጠራቸው ነበር። በምግብ ማዕድ ላይ ሳሉም አስቂኝና እንግዳ የሆኑ ቀልዶችን፣ ታሪኮችን ይነግራቸዋል። እንግዶቹ በሳቅ ሲንከተከቱና የፊታቸው ገጽታ ሲለዋወጥ ሊዮናርዶ የፊታቸው ቆዳ እንዴት እንደሚሸበሸብ፣ አፋቸው እንዴት እንደሚከፈት እያጠና ትክክለኛውን ገጽታ በማስታወሻ ላይ ይስለው ነበር። የእሱ ማስታወሻ ደብተሮች በትላልቅ አፍንጫዎች፣ ወደ ውጭ በወጡ አገጮች እና በተሸበሸቡ ፊቶች የተሞሉ በመቶዎች የሚቆጠሩ ሰዎችን ስዕል ይዘዋል። ሊዮናርዶ በራሱ አንደበት ትሬቲስ ኦን ፔይንቲንግ በተባለው መጽሐፉ ላይ ለሰዓሊያን እንዲህ ሲል ይመክራል። በመንገድ ላይ ስትራመዱ፣ ሰዎች ሲያወሩ፣ ሲከራከሩ፣ ሲስቁ ወይም ሲጣሉ ያሉበትን ሁኔታና ድርጊታቸውን ተመልከቱ። ሁልጊዜ ከእናንተ ጋር ሊኖር በሚገባው ትንሽ የኪስ ማስታወሻ ደብተራችሁ ውስጥ አስፍሯቸው። ስለዚህ በመጨረሻው ራት ስዕል ላይ የሐዋርያትን የመደናገጥ፣ የመቆጣት ወይም የመገረም ፊት ስንመለከት የምናየው በአእምሮ የተፈጠሩ ሰዎችን አይደሉም። ይልቁንም በ1490ዎቹ በሚላን ጎዳናዎች ላይ ይንቀሳቀሱ የነበሩ የእውነተኛ ሰዎች ምስል ነው። ዳቪንቺ ለ12ቱ ሐዋርያትና ለኢየሱስ ክርስቶስ ተስማሚ የሆኑ ፊቶችን ፈልጎ ለማግኘት ሙሉ 3 ዓመታትን ፈጅቶበታል።
የኢየሱስ ክርስቶስን እንዲሁም የ11ዱን ሐዋርያትን ፊት ለመሳል ብዙም ጊዜ አልፈጀበትም ነበር። የይሁዳን ፊት ግን ለማግኘት ለ2 ዓመታት ሲፈልግ ቆይቷል። ለይሁዳ ፊት የሚሆን ስግብግብነትን፣ ክህደትንና ተንኮል የሚታይበትን ፊት ሲፈልግ ይህንን ፊት ለማግኘት ማታ ማታ በሚላን ከተማ ውስጥ ባሉ አስከፊ የወንጀለኞች መንደርና በከተማው ዋና እስር ቤቶች ውስጥ ይዞር ነበር። በመጨረሻም በእስር ቤት ውስጥ በሞት ፍርድ የሚጠባበቅን አንድ ወንጀለኛን በማየት የይሁዳን ፊት ለመሳል ተጠቅሞበታል። ዳቪንቺ ስዕሉን ወደ ማገባደድ በደረሰበት ወቅት በጠረጴዛው ላይ ከኢየሱስ እጅ አጠገብ ወርቃማ የወይን ጽዋ ስሎ ነበር። ስዕሉ ሙሉ በሙሉ ከመጠናቀቁ በፊት አንድ የቅርብ ጓደኛውን የተሳለውን ስዕል አይቶ አስተያየት እንዲሰጠው ወደ ክፍሉ ጋብዟል። ጓደኛውም በትልቁ ግድግዳ ላይ የተሳለውን ስዕል ለጥቂት ደቂቃዎች በትኩረት ከተመለከተ በኋላ በአድናቆት እንዲህ አለ። ይህች ጽዋ እኮ እጅግ በጣም ግሩም ናት። ስዕል አትመስልም። ልክ እንደ እውነተኛ ጽዋ ሄጄ የሚይዛት ይመስለኛል። በጠቅላላው ስዕሉ ውስጥ ካሉ ነገሮች ሁሉ እጅግ በጣም ውቧ እሷ ናት ይሏል። ለአብዛኛው ሰዓሊ ይህ እንደ ጥሩ አስተያየት ይወሰዳል። ሊዮናርዶ ግን በዚህ አስተያየት አልተደሰተም። ጓደኛው ከክፍሉ እንደወጣ የቀለም ብሩሹን አነሳና ያቺን ሳምንታት የፈጀችበትን ውብ ጽዋ ሙሉ በሙሉ አጠፋት። በወቅቱም እንዲህ ማለቱ ይነገራል። ሰዎች ኢየሱስን ከመመልከት ይልቅ ያቺን ጽዋ የሚያደንቁ ከሆነ እኔ እንደ ታሪክ ነጋሪ ወድቄያለሁ ማለት ነው ይላል። ሌላኛው ትኩረት ለመሰብሰብ የተጠቀመው ዘዴ ኢየሱስ ክርስቶስን መሃል ላይ ለብቻው ነጥሎ መሳሉ ነው። ሐዋርያቱ ተጠባብቀው አንዱ በአንዱ ተደራርቦ 4 ቡድኖችን ሲሰሩ፣ ኢየሱስን ግን በግራም በቀኝም ከማንም ጋር ሳይነካካ መሃል ላይ ብቻውን እናየዋለን። የሰው ልጅ በተፈጥሮ ከሚሰማውና ከሚጻፍለት ነገር ይልቅ በማየት የሚረዳው ነገር ይበልጣል። ወደ ግራ እየጠቆምኩ ወደ ቀኝ ሂድ ብዬ ብናገር አብዛኛው ሰው ወደ ጠቆምኩት እንጂ ወደ ተናገርኩት አቅጣጫ አይሄድም። ሐዋርያቱን በዚህ ስዕል ስንመለከት ወይ ፊታቸው ወደ ክርስቶስ ዞሯል ወይ በእጃቸው ወደ እሱ እየጠቆሙ ነው። ይህ ደግሞ ሳናስበው ትኩረታችን ወደ እሱ እንዲሆን ያደርጋል። በተጨማሪም ጨለም ካሉት ቦታዎች ይልቅ አይናችን በቅድሚያ ብርሃን ወዳለበት ቦታ ይመራናል። ይህ ብርሃን የሚገባበት መስኮትም ከኢየሱስ ክርስቶስ ጀርባ መሆኑ ትኩረታችን እዚያው ክርስቶስ ላይ እንዲቀር ያደርጓል። እነዚህ ነገሮች ሁሉ ተደምረው ወደድንም ጠላንም ይህንን ስዕል ስንመለከት መጀመሪያ አይኖቻችን የሚሄዱት ወደ ኢየሱስ ክርስቶስ ነው። እነዚህ ስዕሎች ሌሎች ከዳቪንቺ በኋላና በፊት የነበሩ ሰዓሊዎች የመጨረሻውን ራት የሳሉበት መንገድ ነው። አንዳንድ ልዩነቶች ቢኖሩም እነዚህን ስዕሎች አንድ የሚያደርጋቸው የዳቪንቺን ግን ወጣ የሚያደርገው አንድ ነገር አለ። የዳቪንቺ ስዕል 3D ሆኖ ወደ ጎን የሚታይ ወደ ውስጥ የሚያስገባ ይመስላል። ሌሎቹ ደግሞ ልሙጥና 2D የሆኑ ናቸው። ከ1997 እስከ 1999 በተደረገው ስዕሉን የማደስ ሥራ ላይ የታሪክ ተመራማሪዎች በኢየሱስ ክርስቶስ አናት ላይ ትንሽዬ ቀዳዳ ማግኘታቸውን ያስረዳሉ። ዳቪንቺ ይህ ቀዳዳ ላይ ሚስማር መቶ ቦታውን እንደ ማዕከል በመያዝ ወደ ጎን ገመዶችን ወጥሮ ሊኒየር ፐርስፔክቲቭን በመጠቀም ስሎታል። ሊኒየር ፐርስፔክቲቭ በስዕላችን ላይ ከአንድ ነጥብ በመነሳት በዚያ ነጥብ ላይ ወደ ጎን በማስመር ከዚያ ነጥብ በራቅን ቁጥር የምንስላቸው ነገሮች እያተለቀን የምንሄድበት፣ ትንሽ አድርገን ለመሃለኛው ነጥብ ቅርብ አድርገን የምንስላቸው ነገሮች በስዕሉ ላይ ሩቅ መስለው እንዲታዩ የምናደርግበት ነው። እያነሱ መሃል ነጥቧ ላይ ሲደርሱ መጥፊያ ነጥብ ወይም ቫኒሺንግ ፖይንት እንለዋለን። ዳቪንቺም በስዕሉ ያደረገው ተመሳሳዩን ነው። ስዕሉ መሃል የክርስቶስ አናት ላይ ሚስማር በመምታት እሷን ቦታ እንደ መጥፊያ ነጥብ በመጠቀም ወደ ጎን በማስመር ከዚያ መስመር በላይ ያሉትን በሙሉ ማለትም ግንቦችን፣ ኮርኒሱን፣ የተሰቀሉትን ስዕሎች ወደዛ መስመር በቀረቡ ቁጥር እያነሱ እንዲሄዱ አድርጓል። ወደ ሐዋርያቶቹ ስንመጣ ከግራ ወደ ቀኝ የመጀመሪያው በርተሎሜዎስ፣
ሁለተኛው የእልፌዎስ ልጅ ያዕቆብ ወይም ትንሹ ያዕቆብ፣ እንድርያስ፣ ጴጥሮስ፣ ይሁዳ፣ ዮሐንስ፣ ቶማስ፣ የዘብዴዎስ ልጅ ያዕቆብ፣ ፊልጶስ፣ ማትያስ፣ ታዲዮስ እና ስምዖን ናቸው። ሐዋርያቱ 4 ቡድኖችን ሰርተዋል። ዮሐንስ፣ ይሁዳ እና ጴጥሮስ አንድ ቡድን ውስጥ ሲሆኑ ይህ የሚያሳየን ኢየሱስ ክርስቶስ ቀጣይ በሚኖረው ጉዞ ውስጥ እነዚህ ሐዋርያት ከፍተኛ ሚና እንደሚኖራቸው ነው። ይሁዳ እንደሚሸጠው፣ ጴጥሮስ እንደሚክደው፣ ዮሐንስ ደግሞ ኢየሱስ ክርስቶስን እስከ ስቅለቱ እንደሚከተሉ ያስረዳናል። የዚህ ስዕል ዋና ሐሳብ ከሐዋርያት መካከል ኢየሱስ ክርስቶስን ለጲላጦስ ወታደሮች አሳልፎ ስለመስጠት ነው። ስለዚህ ስለ ክርስቶስ ብቻ ሳይሆን አሳልፎ ስለሰጠው ይሁዳም ማውራት ግድ ይለናል። ሐዋርያቱና ኢየሱስ ክርስቶስ ላይ የሚያርፈው ብርሃን ተፈጥሯዊ ሆኖ ሳለ ይሁዳ ግን ከሌላው በተለየ ጨለም ተደርጎ ተስሏል። ይሁዳ በቀኝ እጁ አነስተኛ ሳንቲም የያዘ ጨርቅ ይዟል። ይህም ኢየሱስ ክርስቶስን በ30 ዲናር ሊሸጠው መሆኑን ይነግረናል። በ14ኛው ክፍለ ዘመን የነበሩ ሰዎች ጨውን እንደ ምግብ ማቆያነት ይጠቀሙበት ነበር። በዚያን ዘመን ውድ ከነበሩት ነገሮች መካከል አንዱ ጨው ነበር። ወታደሮችም ሳይቀር ደሞዛቸው በጨው ይከፈል ነበር። አሳዎችን፣ ስጋን ሳይበላሹ ለረጅም ጊዜያት እንዲቆዩ ያደርጋል። በመካከለኛው ምስራቅ ያሉ ሀገራትም ጨውን በጋራ መመገብ ጓደኝነትን፣ ቃል ኪዳንም እንዲቆይ ያደርጋል ብሎ ያምኑ ነበር። ይህንን የተረዳው ዳቪንቺ ይሁዳ እጁ ስር ያለውን ጨው መደፋቱን ያሳየናል። ይህ ደግሞ መጥፎ ዕድልን፣ ክህደት መኖሩን ይነግረናል። ይሁዳም ኢየሱስ ክርስቶስም ወደ ሳህኑ እጃቸውን ዘርግተዋል። ይህም በማቴዎስ ወንጌል ምዕራፍ 26 ክርስቶስ የተናገረውን ከእኔ ጋር እጁን በወጭቱ ያጠለቀ እኔን አሳልፎ የሚሰጥ እርሱ ነው የሚለውን ቃል ይወክልልናል። በአሁኑ ሰዓት በዚህ ገዳም የምናየው ስዕል በተደጋጋሚ እድሳት ተደርጎለት እንዲቆይ የተደረገ እና ሙሉ በሙሉ የዳቪንቺን ሥራ ለዚህ ትውልድ ተላልፏል ማለት አይቻልም። ለምሳሌ በ1652 በገዳሙ የነበሩት መነኩሴዎች ከኩሽናው እስከ አዳራሹ ያለውን ርቀት ለማቅረብ ሲሉ በስዕሉ በኩል በሰሩት አቋራጭ በር ምክንያት የክርስቶስ እግር መውጣቱ፣ በ1796 የናፖሊዮን ወታደሮች ሚላንን ሲቆጣጠሩ ለረጅም ዓመታት ማረፊያቸውን እዚያው ገዳም አድርገው ድንጋይ እየወረወሩ ስዕሉን እንደ ኢላማ መለማመጃ ሲጠቀሙበት፣ ፔትሮ ማትሳ የተባለ ያን ያህል እንኳን እውቅና የሌለው ሰዓሊ ስዕሉን አድሳለሁ በማለት ይባስ ትክክለኛ ገጽታውን እንደቀየረው፣ ከዚህም ብሶ ደግሞ በ1943 በሁለተኛው ዓለም ጦርነት ወደ ሚላን ቦምብ በፈነዳ ጊዜ ይህ ስዕል ይተርፋል አልተባለም ነበር። ሆኖም ግን ተአምር በሚመስል መልኩ ስዕሉ የተሳለበት ግንብ ሲቀር ጣሪያውና ሌሎቹ ግንቦች ግን ፈርሰዋል። ያለ ጣሪያ እንደዚሁ ክፍት እንዳለም ለብዙ ወራት ዝናብና ፀሐይ ሲፈራረቅበት ቆይቷል። ከ1977 እስከ 99 በተደረገው ስዕሉን ወደ ነበረበት የመመለስ ስራ ላይ በቴክኖሎጂ በመታገዝ የተደረቡ ቀለሞችን፣ ቆሻሾችን በማንሳት የዳቪንቺን ስራ በትንሹም ቢሆን ለመመለስ ተችሏል። ታዲያ እነዚህን ሁሉ ነገሮች አልፎ ከ500 ዓመት በኋላ የምናየው ስዕል 100% ኦሪጂናል የዳቪንቺ ስራ ነው ማለት እንችላለን? ጥናቱ እንደሚለን ከሆነ ዛሬ ላይ ያለው ይህ ስዕል ዳቪንቺ መጀመሪያ ከሳለው ስዕል 1/4 እንደሆነ ይነግረናል።